ኢቭን ኦኬ 12 ሰዓት 13 ሰዓት ነው የምሰራው ኢቭን 14 ሰዓት ነው የምሰራው ስቲል ግን ገንዘቡ ሊበቃኝ አልቻለም ነው ቫኬሽን ሁላ እንመኛለን what vacation ኖ የማለት ሬዚስት የማድረግ ገንዘቡን ፈልገዋለሁ የሆነ ነገር መጥቷል አይተሽዋል ቴሌቪዥን ላይ ሊሆን ይችላል ሆነ ማስታወቂያ ፍላየር ሊሆን ይችላል ተመኝተሽዋል ግን አፎርድ አታደርጊውም ዳስ ኢት አፎርድ ማታደርጊው ከሆነ አይታይሽም ጭራሽ የ100 ብር የነበረው ሹ 30 ብር 40 ብር ስለሆነ አይደለም ግን ኦኬ ይሁን ግድ የለም 30 ብር የተገዛው ሹ ምናልባት 2 years 3 years back የገዛሽው still another 5 years ይሰራል you might have enough the next 7 years 10 years ሊወስድ የሚችል አይነት ልብስም አለሽ ጫማውም አለ everything's there ግን በየጊዜው ሴል ተገኘ በየጊዜው ዲስካውንት ነው በየጊዜው በርካሽ አገኘው ብለሽ $3 $30 $45 የምትወጣ ገንዘብ ቺፕ ነው የገዛው በጣም ርካሽ ስለሆነ ይሄን ማለፍ አልፈልግም ብለሽ የምታወጫት ገንዘብ ትጠራቀምና ስቲል ከጆዳ ፔቼክ ቱ ፔቼክ እንድትኖር ያደርግሻል ማለት ነው ሞሉ ስትሄጂም የሆኑ ሴትዮ ያደረጉትን ጥበብ ቀሚስ ቢሆን የሆኑ ድግሶች ቢሆኑ አትመኛቸው because ፕላንሽ ውስጥ ነው አንዳንዴ ሳንፈልገው ገንዘቡ ስለሚያስፈልገን ብቻ ሌላ ጣጣ ውስጥ እንዳይከተን ስለምንፈልግ ብቻ ያ ገንዘብ እጥረት የማንፈልገውን ነገር yes እንላለን ዲያስፖራ ቫይብ ሄሎ የዲያስፖራ ቫይብ ተከታታዮች እንደምን አላችሁ በዛሬ ፕሮግራሜ በብዛት የሚነገር አይነት ንግግር አለ በተለይ ድህነት ላይ ወይ ደግሞ in struggle የሚያደርጉ ዳይሞግራፊ አካባቢ and በቂ ኢንካም የሌላቸው ላይፋቸው kind of ከእጅ ወደ አፍ የሆኑ አይነት ኮሚኒቲ ላይ የሚነገር አነጋገር ማለት ነው stop living paycheck to paycheck yeah we all live including me ሁላችንም we live in paycheck to paycheck አይደለ in a sense አንዳንዴ የምናገኘው ኢንካም በቂ አይደለም ይመጣል ይሄዳል which is through payments bills you know አስፈላጊ የሆኑ monthly payments አማካኝነት ማለት ነው technically አንዳንዴ የምናመጣው ገንዘብ ቁጥር በቂ አይደለም ከምናወጣው አንፃር ሲታይ I think በዛ reason ነው maybe stop living paycheck to paycheck የሚባለው አይነት ነገር ግን ዛሬ ስለ ገንዘብ አያያዝና አጠቃቀም ላስረዳችሁ ፈልጌ ሳይሆን ግን እውነቱ ልነግራችሁ ነው እውነቱ ምንድነው save and invest ማድረግ አለማወቃችሁ is not your fault the save and invest በጥበብ understand አለማድረጋችሁ is not your fault and how money works የሚለውን አለማወቅ is not your fault but it is your responsibility to learn it now አሁን የናንተ responsibility ነው ማወቁ እንዴት ገንዘብ ይሰራል እንዴት paycheck to paycheck አይነት ላይፍ ውስጥ እወጣለሁ ብሎ ማወቅ how money works እንዴት ገንዘቤን ሌላ ገንዘብ እንዲሰራ ማድረግ አለብኝ ብሎ ማወቅ ግን የናንተ ሪስፖንሲቢሊቲ ነው ከዚህ በፊት እንዳልኩት ድሃ ሆናችሁ መፈጠር የናንተ ስህተት አይደለም ድሃ ሆናችሁ ከሞታችሁ ግን is your fault የናንተ ስህተት ነው አሜሪካ ነገር ቁጭ ብላ come on that's impossible so አሁን ይሄን ፖይንት ለማለት የፈለኩት ምክንያት ምንድነው ቀላሉ መንገድ from paycheck to paycheck አለመኖር በጣም ቀላሉ መንገድ ላይፍ ከእጅ ወደ አፍ
እንዳይሆንብን ማድረግ የምንችለው ስለ ገንዘብ አጠቃቀም ስንማር ነው። ያንን ሲሪየስሊ ወደ ራሳችን ወስደነው የምንማር ከሆነ ሴቪንግ ስትራቴጂ ይኖረናል። ሴቭ ያደረግነውን ደግሞ ኢንቨስት የማድረግ ኦፖርቹኒቲ ይከፍትልናል። ሶ ሂር ኤንድ ዴር በተለያዩ ቪዲዮዎች እንዳልኩት ኢንቨስት ያደረግነው ገንዘብ ደግሞ ሌላ ገንዘብ ይሰራልናል። ከዛ ኤግዚት እናደርጋለን ማለት ነው ከፔቼክ ቱ ፔቼክ አኗኗር። ኤንድ ሌላው ምንድነው የገንዘብ አጠቃቀም ጥበብን ከተማርን ሰው ኤክስትራ ሰዓት ተሰርቶ ተጨማሪ ጉልበት ወጥቶ ወደ ገንዘብ ተቀይሮ የሚመጣ ኤክስትራ ማኒ ኢስ ቢዩቲፉል። ተጨማሪ አቅም፣ ተጨማሪ ፋይናንሻል ፍሪደም ይሰጠናል። ሶ አንዳንዴ ምናልባት ካለን ላይፍ ስታይል አንጻር ተጨማሪ ሰዓት፣ ተጨማሪ ጊዜ እንኳን ባይኖረን አላስፈላጊ የሆኑ ወጪዎችን ከት በማድረግ ያንን ገንዘብ ሴቭ በማድረግ ወደ ኢመርጀንሲ ፈንድ እናመጣውና ሰምዌር አንለስ አዳጋች የሆኑ ነገሮች ካልመጡ፣ ከአቅም በላይ የሆኑ ነገሮች ካልመጡ የማናወጣው የማንጠቀምበት አይነት ገንዘብ ሴቭ እናደርጋለን ማለት ነው። ሶ አሁንም እንዳልኩት ሲስተሙ አጌንስት ዩ ነው የሚሰራው። የአሜሪካ ሲስተም ኦፍኮርስ የአሜሪካ ሲስተም ገንዘብ እንድታወጡ ነው የሚፈልገው። ጀስት ስፔንድ እንድታረገው ነው የሚፈልገው። ኖት ኢቨን ያለህን ብቻ ሳይሆን ተበድረህም ስቲል እንድታወጣው ነው የሚፈልገው። ሂር ኤንድ ዴር ኮመርሻል ታዩታላችሁ። በየቦታው በሄዳችሁ ቁጥር፣ በየሞሉ በሄዳችሁ ቁጥር አንዲት ካልሲ ልግዛ ብላችሁ ሄዳችሁ ሱፍ ልብስ ላገዝታችሁ ልትወጡ ትችላላችሁ። ያ የእናንተ ገንዘብ አይደለም። የእናንተ ገንዘብ አይደለም እና ሴንስ ቢኮዝ የሄዳችሁት ካልሲ ለመግዛት ነው። ግን ሱፍ ይዛችሁ መጣችሁ ማለት ነው። ሜቢ 10 ብር ልታወጡ አስባችሁ $150 $200 ዳስ ክሬዲት ካርድ ስላይድ ያደረገው ሲ this is how you the system እንደሚሰራ ማለት ነው። የነሱ ስህተት አይደለም፣ የኛ ስህተት ነው። እንዴት ገንዘብን መጠቀም እንዳለብን መማር ማለት ነው። ስለዚህ the system works against you in a sense advertise ያደርጋሉ፣ here and there ያደርጋሉ። because የሆነ ካምፓኒ ሲከፍቱ፣ የሆነ ሞል ሲከፍቱ፣ የሆነ የሱት ካምፓኒ ልብስ መሸጫ ካምፓኒ ሲከፍቱ፣ ሽቶ ካምፓኒ and so on ሊሸጡት ነው። በሂር እንደ አድቨርታይዝ አድርገው ከናንተ ገንዘብ እየወሰዱ ሊጠቀሙበት ነው። that's why ከእጅ ወደ አፍ የሚሆንብን ላይፍ ፔቼክ ቱ ፔቼክ የምንወስደው because ኖ ማለት አንችልም፣ ሬዚስት አናደርገውም። ኮመርሻሉ በጣም ያጓጓናል፣ ሁሉ ነገር ያጓጓናል አይነት ነገር። ስልክ ዛሬ እናወጣለን፣ ምናልባት ከ2 ዓመት በኋላ ከ3 ዓመት በኋላ ልንቀይረው እንችላለን። ግን ያ ስልክ 10 ዓመት አብሮ ሊሄድ ይችላል አይነት ነገር። ኦፍ ኮርስ when it comes to ስልክ አብዛኞቻችን ያን ላናደርግ እንችላለን። በተለይ የሲስተም መኖሪያ we know how ኮስ ኮንትራክትም ስላለው ምናምን አይነት ነገር። ግን እነዚህ ሂር ኤንድ ዴር ፍላሺ የሆኑ ነገሮች ሽቶ ሊሆን ይችላል፣ ቀለል ያሉ ልብሶች ሊሆን ይችላል፣ ጫማ ሊሆን ይችላል። ባይ ዘ ዌይ ሂር ኤንድ ዴር በተለይ እዛኛው ዳይሞግራፊ ስትራግል የሚያደርገው ዳይሞግራፊ ያሉ ግለሰቦች all the time ሙሉ ውስጥ ነው የምታገኛቸው። ሮዝ፣ ኦርገንዲ፣ ማርሻል ምናምን ይሄዳል because የ100 ብር የነበረው ሹ 30 ብር 40 ብር ስለሆነ አይደለም። ግን ኦኬ ይሁን ግድ የለም 30 ብር የተገዛው ሹ ምናልባት 2 years 3 years back የገዛሽው still another 5 years ይሰራል። you might have enough the next 7 years 10 years ሊወስድ የሚችል አይነት ልብስም አለሽ፣ ጫማውም አለ፣ everything's there። ግን በየጊዜው ሴል ተገኘ፣ በየጊዜው ዲስካውንት ነው፣ በየጊዜው በርካሽ አገኘው ብለሽ $3 $30 $45 የምትወጣ ገንዘብ ቺፕ ነው የገዛሁት በጣም ርካሽ ስለሆነ ይሄን ማለፍ አልፈልግም ብለሽ የምታወጫት ገንዘብ ትጠራቀምና ስቲል ከእጅ ወደ አፍ ፔቼክ ቱ ፔቼክ እንድትኖር ያደርግሻል ማለት ነው። ኢንስቴድ ኦፍ ዳት ጀስት ሬዚስት ያለሽ ጫማ ያለን ልብስ ይበቃናል። 3-4 years 5 years አብረን ከዛ ልብስ ጋር ኖር እንችላለን። ምክንያቱም እኔ የትም አይሄድም፣ አያልቅም፣ አይቀደድም ምናምን ነገር። ግን ሊያልቅ ሲል ይቀደድ ሲል መግዛቱ ይሻላል። ሞል በሄድን ባለፈን ቁጥር ወክ ባረግን ቁጥር የሆነ ነገር ፒክ ምናረግ ከሆነ በዛ ምክንያት ስትራግል እናደርጋለን። ሞስት ፒፕል
ጠንክረው ስላልሰሩ አይደለም፣ ሰነፎች ስለሆኑ አይደለም። ገንዘቡ ይሰራል፣ ገንዘቡ ይመጣል። they work hard even okay 12 ሰዓት 13 ሰዓት ነው የምሰራው፣ even 14 ሰዓት ነው የምሰራው፣ ስቲል ግን ገንዘቡ ሊበቃኝ አልቻለም ነው። አሁን ገንዘቡ ሊበቃኝ አልቻለም ነው is really እንዴት ነው ያልበቃሽ? ኦኬ ቤዚክ የሆነ አፓርትመንት ፔመንት ሊኖር ይችላል። ስልክ ግዴታ መክፈል መቻል አለበት። ሜቢ ኢንተርኔት ሊሆን ይችላል። እዚህ ሜጀር የሆኑ ነገሮች አሉ ሬንቴር። ሌሎቹስ ገንዘብ ወዴት ሄዱ? የት ነው ስፔንድ ያደረግሽው ያለፈውን ሳምንት? ዲድ ዩ ጎ ቱ ሞል? የሆነ ቦታ ሄደሻል? ኤንድ የሆነ ሬስቶራንት ሄደሽ አላስፈላጊ የሆነ ኤክስፔንሲቭ ምግብ ከፍለሻል? እንደዚህ እያለ ቢበታተን ችግሩ ገንዘቡ እንዴት እንደሚሰራ አለማወቅሽ ነው እንጂ ሲስተሙ አጌንስት ዩ ስለሰራ እነዚህ ሰዎች አታለሉን፣ እነዚህ ሰዎች እንደዚህ እያደረጉ ነው፣ ገንዘባችን የሚወስዱበት መንገድ አለ ሂሬንዴር እያሉ በፍላሽ ምናምና ማስታወቂያ እያመጣ አይነት ነገር ነው። እነሱ ትክክል ናቸው፣ ስራቸው ነው። ዳስ ዘ ጌም። ግን ያንቺ ሪስፖንሲቢሊቲ ነው ገንዘቡ እንዴት እንደሚሰራ ማወቅ። ገንዘቡ እንዴት እንደሚሰራ ለማወቅ መጀመሪያ ሴቭ ዩር ማኒ። ስፔንዲንግ ሃቢት በጣም ከት መደረግ መቻል አለበት። ያ ነገር ከሆነ ቤዚክ በጣም አስፈላጊ የሆነ ነገር ላይ ብቻ ነው መውጣት መቻል አለበት። ላይፍ ኢዝ ስትራግል፣ በጣም አስቸጋሪ ነው። ላይክ ፔቼክ ቱ ፔቼክ ነው የምንኖረው። ቫኬሽን ሁላ እንመኛለን። ዋት ቫኬሽን? ሴቭ ዘ ኢመርጀንሲ ፈንድ ፈርስት። if you cannot afford that vacation, that's a luxury. ቫኬሽኑን አፎርድ እስከምታደርጊው ድረስ push it. First emergency fund, save your money, try your best to invest it. ኢንቨስት ያደረግሽውን ገንዘብ ሌላ ገንዘብ ይሰራልሻል። ኮምፎርታብል የሆነ ደረጃ ልስትደርሺ ጀስት የዛን ጊዜ ቫኬሽኑን ፕላን ማድረግ። ሰምዋን ቫኬሽን ስለሄደ ግዴታ አንቺም ቫኬሽን መሄድ መቻል አለብሽ። ቫኬሽኑን አፎርድ አታደርጊውም ነው ፈርስት ፕሌስ። እስቲ እንጠይቀው። ኦፍኮርስ ሰመር እየመጣ ነው ወይ ቪዲዮ ከመሰቀሉ በፊት ሰመር ሊያልፍ ይችላል። ዋን ኦን ዳት ወሬቨር ዊንተር ቫኬሽን ማድረጋችሁ ሰመር ፎር ኤኒ በአጠቃላይ ቫኬሽን የሚባል ነገር አፎርድ እናደርጋለን ወይስ ግዴታ ሁላችንም ተያይዘን የሆነ ሀገር ምናምን የሆነ ተያይዘን በአይሮፕላን ተጭነን የሆነ ቦታ አፎርድ ካላደረግ ነው አፎርድ አናደርግ። ሌላ ነገሮች አፎርድ እንደማይደረጉ፣ ልብስ አፎርድ እንደማይደረጉ፣ ሂር ኤንድ ዴር የምንመኛቸው ነገሮች አፎርድ እንደማናደርጋቸው ሁላ ቫኬሽንም አፎርድ አናደርግ። ሰምዋን ቫኬሽን ስለሄደ የተከታተለችን ስለ ፒር ግሩፕ አንዱን ማየት ነው። ሪሊ እኔ አፎርድ አረገዋለሁ ወይ ብለሽ ራስሽን መጠየቅ አለብሽ። ልጆቼ ቫኬሽን ምናምን there is a lot of park አፎርድ እስከምታደርጊ ድረስ it's okay, they'll be fine። ይልቅስ እንዴት አፎርድ አደርገዋለሁ የሚል ጥያቄ ስትጠይቂ then you start cutting those expenses። አላስፈላጊ ወጪዎች ከት በማድረግ ገንዘቡ ይጠራቀማል። ገንዘቡ ምን ይሆናል? ኢመርጀንሲ ፈንድ ላይ የ3 ወር ወይ 6 ወር ተቀምጦልሻል ማለት ነው። ሶ የ3 ወር ወይ 6 ወር ያስቀመጥሽው ኢመርጀንሲ ፈንድ ሴቪንግ ጥበብ ሃቢት ይሆንና ሴቭ ማድረጉ በዛው ይቀጥላል ማለት ነው። ስለዚህ ሲስተሙ አጌንስት አስ ስለሰራ ሳይሆን እኛ ሃው ገንዘብ እንዴት እንደሚሰራ ግዴታ መማር ስላለብን ነው። ያንን ካልተማር ያ እውቀት ከሌለን ያ ግንዛቤ ከሌለን ሲሪየስሊ ማንይዘው ከሆነ ዴፊኒትሊ ይወስዱታል። that's the game because በቂ እውቀት የለንም። ኖ የማለት ሬዚስት የማድረግ ገንዘቡን ፈልገዋለሁ። የሆነ ነገር መጥቷል፣ አይተሽዋል፣ ቴሌቪዥን ላይ ሊሆን ይችላል፣ ሆነ ማስታወቂያ ፍላየር ሊሆን ይችላል፣ ተመኝተሽዋል፣ ግን አፎርድ አታደርጊም። that's it። አፎርድ ማታደርጊው ከሆነ አይታይሽም፣ ጭራሽ አያጓጓሽም። ቢኮዝ ገንዘብሽ ፕላን አድርገሽዋል። የሆነ ቦታ ላይ ሴቭ አድርጌው ይሄን አረግበታለሁ ብለሽ ፕላን እያደረግሽው ስለሆነ ያ ነገር አይታይሽም። ቢመጣም አይታይሽም። ሞሉስ ብትሄጂም አትገዥም። ጉዳይሽን ብቻ ፒክ አድርገሽ ወደ ጉዳይሽ ነው የምትሄጂው። አንለስ ያ ነገር ጥበብ ከሌለ ይሄን ሴቭ አድርጌ ኢመርጀንሲ ፈንድ ውስጥ ከትቼው ከዛ በኋላ ይሄን አድርጌ በዚህ ዓመት የሚል ካልኩሌሽን ላይን አፕ አድርጓል። ታስቲ የተወሰነ ሰዓት ነው ያለሽ፣ የተወሰነ ገንዘብ ነው የሚመጣው። ያ ገንዘብ በዚህ ሴቭ ስለሚደረግ ኦልሬዲ ፕላንድ ስለሆነ ሞሉ ስትሄጂም የሆኑ ሴትዮ ያደረጉትም ጥበብ ቀሚስ ቢሆን የሆኑ ድግሶች ቢሆኑ አትመኛቸውም። ቢኮዝ ፕላንሽ ውስጥ የለም።
ፕላንሽ ውስጥ ያለው አንቺ ምንድነው ኢመርጀንሲ ፈንድ ሲሪየስሊ ያንን ማድረግ ከ3 ወር እስከ 6 ወር ከዛ በኋላ ወደ ሴቪንግ ደረ ያለ ወደፊት የምታደርጊው ነገር ነው እንጂ ልታይሽ የምትገባው እሷ ያደረገችው ጫማ፣ እሷ ያደረገችው ልብስ፣ እሷ የገዛችው ሰዓት፣ እሷ የደገሰችው ድግስ ወይ ደግሞ ቴሌቪዥን ላይ የምታየው ብልጭልጭ ነገር አትመኙ if you understand how money works። ስለዚህ ሞር ፑሽ ማድረግ ያለብን ገንዘብ እንዴት ይሰራል፣ ገንዘብ እንዴት ነው የሚሰራው፣ ገንዘብን እንዴት ነው የምንጠቀምበት፣ እንዴት ሴቭ እናደርገዋለን፣ ከዛ ሴቭ ያደረግነውን እንዴት ኢንቨስት እናደርገዋለን። በተለይ if anything happen እንዴት አድርገን ኢመርጀንሲ ፈንድ እናስቀምጣለን። አንዳንድ ሰዎች የማይፈልጉትን ስራ ስትረስ ውስጥ ሆኖ ይሰራሉ። ሪዝኑ ምንድን ነው? ያንን ስራ አልሰራውም። ፎር ኤግዛምፕል ቀላል ምሳሌ ታይሽ። ለምሳሌ ሰንዴይ ቀን ሌላ ፕሮግራም አለሽ፣ ልጅሽን ይዘሽ ወይ ስፖርት ሜዳ ላይ መሄድ አለብሽ ወይ የሆነ ነገር ሲሪየስ የሆነ ከራስሽ ጋር የተያያዘ ፕሮግራም አለሽ። ቅዳሜ ስራሽን ሰርተሽ ወደ ቤት እየመጣሽ እያለ አለቃሽ ነገ መግባት አለብሽ አለሽ። ነገ መግባት አለብሽ ሲልሽ አለቃሽ በጣም ኮሚትመንት ውስጥ ያለሽበት ፕሮግራም አለሽ። ለምሳሌ ሰንደይ እንበል። አሁን ነገ አልገባም ብትዩ ከስራ ላይ ያባረርሽ ነው። ከስራ ስትባረሪ በቂ ሴቪንግስ ስለሌለሽ ላይፍሽን ሜስድ አፕ ላይ ያደርገዋል። ስትረስ ውስጥ ሊከትሽ ነው። አፓርትመንት የምትከፊው ነገር ላይኖር ይችላል። የመኪና ፓይመንት የምትከፊው ላይ ለስልክ ኤንድ ሶን እያለ ይሄዳል። በዛ ምክንያት አለቃሽን ኢመርጀንሲ ፈንድ ስለሌለሽ ቢያንስ ከ3 ወር እስከ 6 ወር ሊወስድሽ የሚችል ምንም ነገር ስለሌለሽ የስ ትይዋለሽ። guess what if you save that money የ3 ወር እስከ 6 ወር ኢመርጀንሲ ፈንድ ካለሽ ውስጥሽ ሞራሉ ይመጣል። ኖ ነገ መስራት አልችልም፣ አልገባም፣ አም ሶሪ ማለት ይችላልሽ። ከዛ የራሱን ውሳኔ መወሰን ይችላል። because even if you get fired you have ሩም አለሽ ከ3 ወር እስከ 6 ወር ሌላ ስራ ፈልገሽ የመግባት is not like ይሄ ምሳሌ ምናልባት ይስራ አይስራ ባላቅም ግን በተለያየ መልኩ ልንወስደው እንችላለን። አንዳንዴ ሳንፈልገው ገንዘቡ ስለሚያስፈልገን ብቻ ሌላ ጣጣ ውስጥ እንዳይከተን ስለምንፈልግ ብቻ ያ ገንዘብ እጥረት የማንፈልገውን ነገር yes እንላለን because በቂ ኢመርጀንሲ ፈንድ የለንም። ኔክስት ማንዝ የምንከፍለው የቤት ኪራይ የለንም። የሆነ ፔመንት አለ ላይን ላይ ያለ እሱን የምንከፍለው ነገር የለንም። ግን ዳ ኢመርጀንሲ ፈንድ ካለ ሞራሉ ኮንፊደንሱ ኖ የማለት አቅም ይኖረናል። ስለዚህ የዛሬ ፖይንቴ ገንዘብ እንዴት እንደሚሰራ እንወቅ። ገንዘቡ እናገኘዋለን፣ ሰንፈን አይደለም። 14፣ 15፣ 16 ሰዓትም እየሰራን ነው አይደል? ግን ያን ያህል ለፍተን ያገኘነውን ገንዘብ እንደገና የምናወጣው ከሆነ ገንዘብ አያይዙን አላወቅ ነው። ኦፍ ኮርስ ኑሯችን ፔቼክ ቱ ፔቼክ ነው የሚሆነው። ስለዚህ ሴቪንግ ኤንድ ኢንቨስት ማድረግ ጥበብ በጣም ዲግ እናርግ፣ እንማር፣ እንለማመደው። ዴን ከፔቼክ ቱ ፔቼክ አይነት ላይፍ ኤግዚት እናደርጋለን ማለት ነው። አይ ቲንክ ለዛሬ ፔቼክ ቱ ፔቼክ መኖር ማብቃት መቻል አለበት የሚል ፕሮግራሜ በዚሁ ያበቃል። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ሼር ዊዝ ፍሬንድስ ኤንድ ፋሚሊ ኢዝ ቬሪ ኢምፖርታንት። ሜቢ አንዳንድ ሰዎች ደፍነን ሊጠቀሙበት ይችላሉ። እኔም የተለየ ላይፍ ኖሮኝ አይደለም ከናንተ ዳስ ዘ ዌይ ኢት ኢዝ። ሲገባኝ ግን አሁን ያየሁትን ነገር እየገዛዋን እየርኩ አልገዛ ፕላስቲክ ኖ የማለት ኮንፊደንስ ደግሞ በደንብ አድሮብኛል። ስለዚህ እኔ ውስጥ ያለው ሞራል እናንተ ውስጥም እንደሚኖር ተስፋ አደርጋለሁ። how to save and invest የሚል ለጀማሪዎች የተዘጋጀ በአማርኛ የተተረጎመ ቡክሌት አለ። እዛ ላይ ብዙ ሊጠቅማችሁ የሚችል ብዙ how ኢንቨስትመንት እንዴት አንደርስታንድ እንደምታደርጉ
የኢንቨስትመንትን ጥበብ እንዴት አንደርስታንድ እንደምታደርጉ በአማርኛ የተተረጎመ ነው። እዚህ ቢዩቲፉል ቲንግ እሱን ከዚህ ሊንክ ላይ አውርዳችሁ ተጠቀሙ። ዳውን ደ ሮድ ጥያቄ ካላችሁ በዛ ዙሪያ እየተማማርን ለጥያቄዎች መልስ እየሰጠን ያንን የሴቭ ኤንድ ኢንቨስት ልምምዱን እናመጣዋለን ማለት ነው። ለዛሬ ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። Diaspora Vibe